አይነት ጭካኔ ነው? መድፈሩ ብቻ አይደለም ኤችአይቪ እንዳለበት እንዲሁም ደግሞ የመድኃኒት ተጠቃሚ መሆኑን እያወቀ እንግዲህ በግዴለሽነት የ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምበታል ማለት ነው። ከ2 ወር በፊት በሲዳማ ክልል ይርጋለም ከተማ ላይ የ65 ዓመቱ ከጀርባ የምትመለከቱት የግለሰብ እንግዲህ በ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምበታል ማለት ነው። ወንጀሉም ከመፈጸሙ በላይም እንግዲህ እጅግ አሰቃቂ የሚያደርገው ኤችአይቪ እንዳለበትና ራሱን አውቆ መድኃኒት እየተጠቀመ ይህንን ወንጀል በግዴለሽነት እንግዲህ ወንጀል ፈጽሞባታል። ፖሊስን በደረሰው መረጃ መሰረት ሰውየው ላይ ክትትል እንዲሁም ደግሞ ህፃኗ ላይ የተለያዩ የጤና ምርመራዎችን ካደረገ በኋላ ሰውየውን ጥፋተኛ ሆኖ በማግኘቱ የ23 ዓመት ከ6 ወር እስራት ፈርዶበታል ማለት ነው። ኢትዮጵያ ውስጥ እንደሚታወቀው እንደዚህ አይነት ወንጀሎች በተደጋጋሚ ህፃናት ላይ ይከሰታሉ። ሊጠብቁ እንዲሁም ደግሞ ሊከላከሉልን በሚገባ በአካባቢያችን እንዲሁም ደግሞ በዙሪያችን ባሉ ሰዎች ላይ እንደዚህ አይነት ወንጀል ይፈጸማል። ወንጀሉም እንግዲህ በጊዜው እንዲሁም ደግሞ ተገቢና ተመጣጣኝ የሆነ ቅጣት ባለመሰጠቱ ምክንያት እንግዲህ ብዙ ጊዜ በግዴለሽነት እንዲሁም ደግሞ በማን አለብኝነት እንግዲህ እንደዚህ አይነት ወንጀሎች እየተበራከቱ መጥተዋል። እጅግ አሳዛኝና አሳፋሪ ተግባር ነው ማለት ነው። እናንተ በተሰጠው ፍርድ ላይ ምን አስተያየት እንዳላችሁ ሀሳባችሁ ኮሜንት ላይ አጋሩኝ። በአዲስ መረጃ መልሳለሁ። የፕላስ ምልክቷን የተጫናችሁ ቤተሰብ ሁሉ መልካም ቀን